አሜን አሜን አሜን። ኢየሱስ ያድና፣ ኢየሱስ ያድና። እንደገና ለጌታ ክብር ብትሰጡ ደስ ይለኛል። እንደገና እንደገና እንደገና
ክብር ለኢየሱስ ይሁን። አሜን አሜን። የእግዚአብሔር ሰው ነቢይ መስፍን አለ። መጨረሻ ላይ ለሁላችሁ ከዚህ ከቃል በኋላ ለሁላችሁ እኔ በአንድ በኩል እግዚአብሔር ሰው ነቢይ መስፍን በአንድ በኩል አሜን አትሉ? ምን ሊያደርጉ ነው ብላችሁ እየጠበቀ አሜን በለዋ። ልንጸልይ ነው። ሌላ ምንም አናረግም። ኢየሱስ ያድናል። አሜን አትሉ? ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንጸልይላችኋለን። ነገ ማለዳ አዲስ ነገር ይሆናል። አሜን ላለ ሰው ብቻ ይሆን። አንዳንዱ አሜን ላለ ሰው ይሆንልን። እግዚአብሔር አዲስ ነገር በሕይወታችሁ ላይ ያደርጋል። የምስራችን እነግራችኋለሁ፣ አትፍሩ አላቸው። የምስራችን ምን እላችኋለሁ? እነግራችኋለሁ። ምን አትበሉ፣ አትፍሩ። ምን አይነት ታላቅ የምስራች! ክብር ለጌታ ይሁን። ይሁላችሁ እኛ አውርተን ተናግረን ብዙ አውርተን ማንጨርሰው አንድ የምስራች አለ። እሱም ኢየሱስ ይባላል። ኢየሱስ ይባላል። በደንብ ስሙ። ስለ ስራ ብናወራ እንጨርሳለን። እውነት ውሸት፣ እውነት ውሸት። ስለ ትዳር ህይወታችሁ ብታወሩ አሁን እዚህ ጋር ሚስቶች አላችሁ፣ ሴቶች ባሎች አላችሁ፣ እንዲሁም ወጣቶች ያው ስለ ትምህርታችሁ ስለተለያዩ ነገር ቢጠየቁ እስከዚህ ነው፣ እስከዚህ ነው። እከሊት እንዴት ተገናኘሽ ቢባል እዚህ